ከባሻገር ከበላይ በቀለ ወያ ክፍል 2 ፈሪ ነኝ። ፈሪ ስላችሁ ይሄ ከጦር ሜዳ ሬሳ እየዘለለ እንደሚሸሽ አይነት ተራ ፈሪ እንዳልመስላችሁ። ጥንቅቅ ያልኩ ኩሩ ፈሪ ነኝ። ስላለፉ የጦርነት ታሪኮች እያነበብኩ ሞተ፣ ደማ፣ ተቆረጠ፣ ተማረከ የሚል ነገር ካነበብኩ መጽሐፉን ጥዬ የምፈረጥጥ የወጣልኝ ፈሪ ነኝ። አቤት ስንቱን የታሪክ መጽሐፍ በየቦታው ጥዬው እንደሄድኩ። ፈሪ እንደሆን ካደረጉኝ ብዙ ነገሮች ውስጥ አንዱ እድለቢስነቴ ነው። ሱዳን ላይ አንዱ ሰክሮ የወረወረው የቢራ ጠርሙስ መሀል ፒያሳ ላይ እጆቼን በኪሶቼ ከትቼ እየሄድኩ አናቴ ላይ መጥቶ ድሽ የሚልብኝ እድለቢስ ነኝ። ከራሴ ደም ለመሸሽ የምፈራረጥ ፈሪ ነኝ። በጀርባዬ ወድቄ አፍንጫ የምሰበር እድለቢስ ነኝ። እኔ የተዋጣልኝ ፈሪ እንደሆነ ያደረገኝ አባቴ ነው። አባቴ እንደሱ ደፋር ሆኜ እንዳድግለት አብዝቶ ይጥር ነበር። ታዲያ ምን ያደርጋል፣ እኔ ደፋር እንደሆነ የሚያደርጋቸው ነገሮች ሁሉ ፈሪ የሚያስፈራራው ቅልብጭ ያለ ፈሪ እንደሆን አደረጉኝ። አባቴ ብዙ ጊዜውን የሚያረባቸውን በጎች ዱር ለዱር በማገድ ይውላል። ከዛ በቀረችው ትርፍ ሰዓት አስፈሪ ታሪኮችን፣ ተረቶችን፣ የህይወት ገጠመኞቹን ለእኔ ይተርክልኛል። አልፎም በጎቹን ወደሚያሰማራበት ዱር አስከትሎኝ ይሄዳል። ትዝ ይለኛል የ11 ዓመት ልጅ እያለሁ እኔና አባቴ ቦልኪ ተብሎ ወደሚጠራው ጫካ በጎች ለማገድ ሄደን። ይሄን ቦልኪ የተባለውን ጫካ በስም አውቀዋለሁ። በቀን ጅብ ይወጣበታል፣ አነር፣ አቦሸማኔ፣ ቀበሮ፣ ተኩላ አሉበት እየተባለ በሰፈር ሰዎች ሲታማ በተደጋጋሚ ሰምቻለሁ። እንደውም እዚህ ጋር በሰፈራችን አርብቶ አደሮች የሚዘወተሩ 5-9 ቃለ ምልልሶችን ላስታውሳችሁ። ባሻ፣ አቤት፣ አንዷን አህያዬን እኮ ጅብ በላብኝ። የት አገኛት? ቦልኪ። አሰለፍ፣ እሜት፣ የጋሽ እርገዱን ፍየል አነር እንደወሰደባት ሰማሽ? ኧረ አልሰማውም። የት ወሰደባት? ቦልኪ። እትየባቱ፣ ወይ ጋሽ ነጋሽ ይግቡ። ምኑን ገባሁት? 2 በጎቼን ተኩላ በልቶብኝ አፈር ያስበላሁት። ለመሆኑ የታገኘቦ? ቦልኪ። በቃ የተባለ ነገር ሁሉ የሚበላው ቦልኪ እስኪመስለኝ ድረስ ዝናውን ሰምቼለታለሁ። የእገሌ ልጅ ውሃ በላት፣ እገሌ ቁማር ተበላ፣ ሀገሩን የተበላ ትውልድ ለሚባሉ ነገሮች የት የሚል ጥያቄ ቢኖር መልሱ ቦልኪ ይመስለኛል። እንደውም የ5ኛ ክፍል የአማርኛ መምህር ይባዛል አበበ በሶ በላ ካልን ጫላ ብለን ምን እንላለን የሚል ጥያቄ ፈተና ላይ አምጥተው ቦልኪ ብዬ መልሼ ያውቃለሁ። ምን ይሄ ብቻ፣ የላጭን ልጅ ቅማል በላት ለሚለው ፈሊጣዊ ንግግር አቻ ትርጉም ስጡ ለሚል ደረቅ ጥያቄ ቦልኪ ብዬ መልሼ ያውቃለሁ። ከፈለጋችሁ ሳቁብኝ። ወደ ተነሳሁበት ታሪክ ልመልሳችሁ። የ11 ዓመት ልጅ እያለሁ ቦልኪ ወደ ተባለው ታሪካዊ፣ ጭራቃዊ፣ ሆረራዊ ወደ ሆነው ጥንታዊ ጫካ አባቴ ከበጎቹ ጋር ይዞኝ ሄደ። ከዚህ በፊት ቦልኪ ጫካ በሰፈር ሰዎች ሲታማ በተደጋጋሚ ሰምቻለሁ ያልኩት ውሸት ነው። ምክንያቱም ስለ ቦልኪ የሚወራው ሁሉ ሐሜት ሳይሆን እውነት መሆኑን ለማወቅ ደቂቃ አልፈጀብኝም። እኔና አባቴ ቦልኪ ጫካ እንደደረስን ፈርቡ የሚል አስፈሪ የሆነ የአውሬ ድምፅ በጫካው ውስጥ አስተጋባ። መጀመሪያ አውሬው እግሬ ስር እየጮኸ መስሎኝ ወደ ሰማይ ዘለልኩ። እንደ መሮጥም እንደ መቆምም አደረገኝ። ፍርሃት ጓዙን ጠቅልሎ ከነዘር ማንዘሩ እኔ ላይ የሰፈረ መሰለኝ። ድንጋጤ የሚይዘውን፣ የምጨብጠውን፣ የማቅፈውን አሳጣኝ። የሆነው ሆኖ አባቴ ፊት ደፋር መስዬ መታየት ነበረብኝ። በእውነቱ ይህን ያህል ፍርሃት ተሸክመ መቆም መቻልህ የሚደንቅ ነው በማለት ራሴን ካሞካሸሁት በኋላ ሰምቼ እንዳልሰማሁ፣ ፈርቼ እንዳልፈራሁ ሆኜ ላልፍ ስል የአሁኑን ድምፅ ሰምተኸዋል ብሎ አባቴ ጠይቀኛል። መልስ እስክሰጠው ሳይጠብቅ የአነር ድምፅ ነው
ይላል። ሌላ አይነት የአውሬ ድምፅ በጫካ ውስጥ ያስተጋባል። ይህ የአንበሳ ድምፅ ነው ይለኛል። በዚህ ሁኔታ 667 ቁጥሩን ፍርሃቴ ጨምረው ሊሆን ይችላል የአውሬ ድምፅ ከነትርጉሙ ሰማው። ከሰማው በኋላ ዷ የሚል ድምፅ ተሰማ። ይህ ድምፅ ሲሰማ በጎቻችን በረገጉ። ከበጎቹ ኮርጄ መበርገግ አምሮኝ ነበር። ነገር ግን አባቴ ፈሪ እንዳይለኝ ፈሪ ሆኜ መታየት እንደሌለብኝ የበረገጉትን በጎች ለመመለስ የምሮጥ አስመስዬ ወደ በጎቹ በረገኩ። ስመለስ የምን ድምፅ ነው ብዬ አባቴን ጠየቅኩት። የኢአአ አለኝ። ከዚህ በፊት እንዲህ ያለ የአውሬ ስም ሰምቼ ስለማላውቅ የባሰ ነገር የመጣብኝ መስሎኝ የባሰ ደነገጥኩ። በዚህ ጊዜ አባቴ ኢአአ የጃንሆይ ስልጣን በኃይል ለመቀማት የተቋቋመ የፖለቲካ ቡድን መሪ ነበር። ታዲያ የኢትዮጵያ አንድነት አብሳሪ የሚል ትርጓሜ ይዞ ወደ ጫካ የገባው ኢአአ የብዙ ዓመት ትግሉ አልሳካ ሲለው አባላቶቹ በተለያየ ምክንያት እየተመናመኑ ሲመጡ ጊዜ ዓላማውንም አርማውንም ቀየረ። በአሁኑ ጊዜ ኢአአ ማለት የኢትዮጵያ አድሮ አዳሪ ማለት ሲሆን አባላቱ የሚተዳደሩት በአደን ነው። ታዲያ አንዳንዴ የሚታደን የዱር እንስሳት ሲያጡ የአንዱን አርብቶ አደር ፍየል ተኩሰው ይጥላሉ። ይህን ጊዜ ፍየሉ የታደነበት ሰው ምን ነው ጌቶች ምን ነው ሲላቸው በጣም ይቅርታ ድኩላ ቢመስለን ነው መተኮሳችን፣ በሉ የጥይቷን ዋጋ 2000 ብር ክፈሉና ፍየላችሁን ውሰዱ ይላሉ። ፍየሉ የታደነበት ሰው እነሱ ለጥይት የጠየቁትን ገንዘብ እንደማያገኘው ስለሚያውቅ ትቶላቸው ይሄዳል ብሎ ማንጎራጎር ጀመረ። አረ መላ መላ እንደው መላ መላ ምን ነው ፍየሎቼን አርጄ ብበላ አዳኝ ከሚሳሳት መስለውት ድኩላ ብሎ የጀመረውን እንጉርጉሮ ሳይጨርስ ከዚህ በፊት የሶስተኛ ክፍል አካባቢ ሳይንስ መጽሐፍ ላይ ተስሎ ያየሁት የሚመስለኝ አንድ ጅብ ሸፈፍ እያለ ወደ በጎቻችን ሲሮጥ ተመልክቼ ባለሁበት ደረቅ የቀረው። ከዚህ በኋላ የሆነውን ነገር ለማወቅ ድፍን 4 ወር ዝርዝር 120 ቀን ፈጅቶብኛል። ከወሰደኝ ፍርሃት ስነቃ ራሴን ያገኘሁት ከአንድ የባህል ሐኪም ፊት ነበር። ምን ሆኖ ነው ይላል የባህል ሐኪሙ። ጅብ ጥላውን ጥሎበት አባቴ ይመልሳል። ባለ ቀለሙን ጥላ ነው ቀለም አልባውን ጥላ? እኔ ምን አውቄ አባቴ ይመልሳል። እንግዲያውስ ጥላ የጣለብህን ጅብ ይዘህና የህመሙ አይነት ሳይታወቅ መድኃኒት አይታዘዝም ይላል ሐኪሙ። ይህን የሚያሰማኝ ፍርሃቴ ነው ቅዠቴ እላለሁ ለራሴ። ዓለም ክብ ናት። ዓለም ጠፍጣፋ ናት። ዓለም ሾጣጣ ናት። ዓለም ቅርጿ የእንቁላል ነው። ዓለም ምንትስ፣ ዓለም ቅብርጥስ፣ ዓለም ቅንጥስጥስ እያለ ጉንጩን ለሚያለፋ ዓለም እንኳን ጆሮ ደግፌን አልሰጥም። ግን እኮ ጆሮ ደግፍ የለብኝም። የኔ ዓለም ኢቫ ናት። ኢቫ ነፍስ ናት። አይናቸው ነፍስን የሚያሳያቸው ስጋዊ ሰዎች ኢቫን ሲያዩ ቁመና፣ ቁንጅና፣ ወገብ፣ ዳሌ፣ ተክለ ሰውነት እያሉ ያደንቋታል፣ ይተነትኗታል፣ ሼፒናት ይሏታል። ቅርጽ ለሌላት ነፍስ ቅርጽ ይሰጣሉ። ኢቫዬ ግን ነፍስ ናት። ኢቫዬ የኔ ዓለም ቅርጽ የላትም። ኢቫዬ ሼፒ አይደለችም፣ ልትሆንም አትችልም። በቃ ኢቫ ናት። የጥሩሳው ገብርኤልን ኢቫ ሼፒ አይደለችም። ኢቫዬ ስጋ የለበሰች በስጋ የማትፈታ የነፍስ ቅኔ ናት። ከመሰለኝ ዓለም ወደ ነው ዓለም ያሸጋገረችኝ የኔ ዓለም ናት። የማይመስለኝ ነገር አልነበረም። መጀመሪያ የኔ ዓለም ከእኛ ቤት እስከኛ ጓዳ ይመስለኝ ነበር። የቤታችን ክፍሏ 2 ሲሆን ቅርጿ ደግሞ ደሳሳ ነበር። እዚህ ደሳሳ ዓለም ውስጥ ነበር እናቴና አባቴ ዓለማቸውን ሲቀጩ የተቀጫ ዓለማቸውን የሚጠግኑበትን ወጌሻቸውን እኔን የመሰለ ወንድ ልጅ ከነቃጭሉ ዱብ ያደረጉት።
በነገራችን ጎን አባቴ ደንባራ በቅሎ ነበረው። በቅሎዋ ካለ ምክንያት ድንብራ እየጠፋች በፍለጋ ታኳትነው ነበር። ታዲያ አንድ ቀን የሰፈራችን የተረት እናት ጎረቤቶቻችን የወይዘሮ እናና እኔ እንኳን እቴቴ ብዬ ነው የምጠራቸው ቤታቸው ድረስ አባቴን አስጠርተው የሰፈሩ ሰው በየቀኑ ያንተን በቅሎ መፈለግ ታክቶታል። አንተም በቅሎ የጠፋች አፋልጉኝ ማለትህን አልተውክ። ከዚህ ሁሉ ለምን የበቅሎዋ አንገት ላይ ቃጭል ገዝታ አታስርም ይሉታል። ለምን ሲባል አለ ነገር ቶሎ የማይገባ አባቴ። በጠፋች ቁጥር እኛም አንተም በፍለጋ ከምንደክም በቃጭሉ ድምፅ ተመርተን በቅሎዋን ቶሎ ለማግኘት ይረዳናል ብዬ ነው አሉት። አባቴም ሐሳባቸውን ተቀብሎ በነጋታው የበቅሎዋን ጭንቅላት የሚያህል ቃጭል ገዝቶ አንገቷ ላይ አሰረ። አፍታም ሳይቆይ በቅሎዋ በቃጭሉ ድምፅ ደንብራ ገደል ገብታ ሞተች። የዛኑ ቀን ይህን ምክር የመከሩት የሰፈራችን የተረት እናት ወይዘሮ እናና በደንባራ በቅሎ ቃጭል ተጨምሮ ብለው ተረቱ። በበቅሎዋ መሞት የሰፈሩ ሰውና አባቴ በፍለጋ ከመኳተን ተገላገሉ። የበቅሎዋ አንገት ላይ የነበረው ቃጭል ለተወሰነ ጊዜ የኔ መጫወቻ ሆኖ ሰነበተ። በኋላም ቃጭሉ ዕለት ከዕለት ድምፁ እየሰላ በመምጣቱ አባቴ ከኔ ነጥቆ ለጥሩሳው ገብርኤል ቤተክርስቲያን ደውል ሆኖ እንዲያገለግል በስጦታ በረከተ። ቃጭሉን ከተቀማው በኋላ ለቃጭል ያለኝ ፍቅር ዕለት ተዕለት እየጨመረ ሄደ። ለምንድን ነው ግን በእጃችን የነበረን ነገር ሁሉ ስናጣው ይበልጥ አትኩሮት የምንሰጠው? አትኩሮቴ ሁሉ ቃጭል ላይ ሆነ። ድምጿ ጆሮዬ ላይ ያቅጨለጭላል ከሚል የአፍቃሪ ጆሮ ውስጥ ቃጭል የምፈልግ ጉድ ሆኜ ቀረሁ። አንዲት ሴት ወንድ ልጅ ከነቃጭሉ ተገላገለች ሲባል ከሰማው ቃጭል ፍለጋ አራሷ ቤት ቀድሜ ደርሳለሁ። ግን አንድም ቀን ዱብ ያለውን ወንድ ልጅ እንጂ ቃጭሉን አይቼ አላውቅም። ወደ ነበርንበት ታሪክ ስንመለስ መጀመሪያ የኔ ዓለም ከእኛ ቤት እስከ ጓዳ ይመስለኝ ነበር። ከቤት ወጥቼ ስለማላውቅ ከእኛ ቤት የሚሰፋ ዓለም ያለ አይመስለኝም ነበር። ከቤታችን ግድግዳ ጀርባ ሌላ ዓለም የሌለ ነበርም ይመስለኝ። አላህና እግዚአብሔር የቤታችን ጣሪያ ላይ፣ ሰይጣን አልጋ ስር፣ ነቢያት ሐዋርያት በቤታችን ዙሪያ ያለው መደብ ላይ ተጠጋግተው ተቀምጠው ሁሉም እኛ ቤት የሚኖሩ ይመስለኝ ነበር። የቤታችን ግድግዳ ዙሪያውን በጋዜጣ የተሸፈነ ነበር። ጋዜጠኞች ከነጋዜጣቸው ከነማተሚያ ቤታቸው እኛ ቤት ውስጥ ያሉ ይመስለኝ ነበር። ጓዳ እኔና ጋሼ ከምንተኛበት አልጋ በራስጌ በኩል ግድግዳው ላይ ክርስቶስ ተሰቅሎ የሚያሳይ ምስል በትልቁ ተሰቅሏል። ከአልጋችን በስተግራ በኩል ያለው ግድግዳ ላይ የክርስቶስ እናት ድንግል ማርያም አንገቷን ደፍታ እያለቀሰች የሚያሳይ ምስል ተሰቅሏል። ለነገሩ የእኛ ቤት ግድግዳ የማይሰቀልበት ነገር የለም። ትሪ፣ ሰፌድ፣ እርቦ፣ አለንጋ፣ ማሲንቆ፣ ጋሻ፣ ጦር፣ የቅዱሳን መላእክት፣ የጻድቃን ሰማዕታት ምስል ብዙ ነገር ተሰቅሎበታል። ግድግዳችን ቀራንዮ ይመስለኝ ነበር። ከሁሉም ግርም የሚለኝ ግድግዳችን ላይ የተሰቀሉት ነገሮች ሁሉ የተሰቀሉባቸው ሚስማሮች ትልቀት ነው። ሳድግ 12 ቁጥር ሚስማሮች እንደሆኑ በሰማም አላመንኩም። ምክንያቱም የቤታችን ግድግዳ ላይ የነበሩት ሚስማሮች ስማቸው እንጂ የሚስማር ነገዳቸው ለዕለት መፈልፊያነት የምንጠቀምበት መሮ ነው። ታዲያ አንዳንዴ እነዚህን ሚስማሮች ትኩር ብዬ ሳያቸው ሌሎችን ለመስቀል ብለው ራሳቸውን የሰቀሉ ክፉዎች ይመስሉኝ ነበር። በአጠቃላይ በዚች ደሳሳ ዓለሜ ውስጥ የሌለ ነገር የለም ብዬ አምን ነበር። የዓለም ቅርጽም ደሳሳ ሆና 2 ክፍል ያላት ይመስለኝ ነበር። አንደኛው ክፍል ሳሎን ሲሆን ስፋቱም ንጽህናውም ከጓዳው አንጻር ሲታይ ለዓይን ይማርካል። ሁለተኛ ክፍሏም ጓዳ ነው። ከጓዳችን እንደተረዳሁት ጓዳ ማለት ጉድጓድ የሚገኝበት የዓለም ክፍል ይመስለኝ ነበር። ለዛ ነው አባቴ ድንግል ማርያም አንገቷን ደፍታ እያለቀሰች የሚያሳይ ምስል ጓዳችን ውስጥ የሰቀለው። ክርስቶስ ተሰቅሎ የሚያሳየውን ምስል ጓዳችን ውስጥ የሰቀለው ያለ ምክንያት የማይመስለኝ ለዛ ነው። ለዛም ነው ሰይጣን ከጫማዎች ጋር አልጋ ስር ተጥሎ የሚኖር ይመስለኝ የነበረው። ጉድጓድ ውስጥ ያለች አይጥ ሰማዩን የምታየው በጉድጓዱ ቀዳዳ ስፋት ልክ ነው። ከጉድጓዱ ካልወጣች የሰማዩን ግዙፍነት አታውቅም ሲባል ሰምቻለሁ። ከማን እንደሰማሁት እንጃ፣ ዋናው መስማቴ ነው። እነሆ ደሳሳ ቅርጽ ከነበረችው ዓለሜ ወጥቼ ማህበረሰቡን ስቀላቀል፣ ቁርአን ስቀር፣ ወንጌል ስወነግል፣ ዘመናዊ ትምህርት ቤት ገብቼ ስማር የኔ ዓለም ከኛ ቤት እስከኛ ሰፈር ይመስለኝ ነበር።
ተወልጄ ያደግኩበት ሰፈር ዙሪያውን በተራራ ታጥራ የተዘረጋች ደሴት ናት። ከነስሟ ሜዳ ተብላ ትጠራለች። ገና ስታዩት ተኙብኝ የምትል ተንከባለሉብኝ ተንደባለሉብኝ የምትል ለጥ ያለች ሜዳ ናት ሰፈሬ። እንደውም የ3000 ዘመን ታሪክ ያላት ሀገር የተኛችው እኛ ሰፈር ይመስለኛል። ገና ዘላለም የምትተኛ ይመስለኛል። ሰፈሬ ተመችታታለች። አትጎረብጥማ አትቆረቁርማ። እንደውም ሜዳ ብሎ ስም ያወጣላት መልአክ ራሱ እዚሁ ተኝቶ የቀረ ይመስለኛል። ውይ ለካ የሰፈሬን ስም ሰው ነው ያወጣው። ታዲያ እዚች ሜዳማ ዓለም ውስጥ ስኖር ዙሪያዋን ከከበቧት ተራሮች ጀርባ ሌላ ዓለም ያለ አይመስለኝም ነበር። እንደውም ተራሮቹና ሰማዩ የተያያዙ ስለሚመስለኝ የኔ ዓለም ቅርጿ ትልቅዬ ድንኳን ይመስለኝ ነበር። ዝናብ ሲዘንብ የሰፈራችን ጣሪያ የተቀደደ ይመስለኝ ነበር። ያው እንደነገርኳችሁ ኢቫን ሳላውቃት በፊት የማይመስለኝ ነገር አልነበረም። ኢቫዬ የኔ ዓለም ወደ ህይወቴ ስትገባ ከይመስለኛል ዓለሜ ወጣው። ከመውጣቴ በፊት ሜዳ ተብላ ስለምትጠራ ሰፈሬ ጥቂት ላውጋችሁ። ተወልጄ ያደግኩባት ሰፈር እንደ ስሟ ሜዳ ነች። ብዙ ነገሯ የተደላደለ ነው። አመሰራረቷም እንደ ብዙዎች ሰፈሮች በነገስታት አይደለም። የሰፈራችን የተረት እናት ጎረቤታችን ቴቴን ጠየቄ እንደተረዳሁት እዚህ ታሪክ ላይ ስማቸው እንዲጠቀስ ያልፈለጉ አለቃ ሸበል የተባሉ ዓለም ያወቃቸው አንድ ባለጸጋ ሰው እጅግ የሚወዱት ፈረሳቸው ይጠፋባቸዋል። ታዲያ በዚህ ጊዜ አሽከሮቻቸውን አስከትለው ፈረሱን ፍለጋ በእግር በፈረስ ከሀገር ሀገር ሲኳትኑ ቀን ከሌት ሲማስኑ ሰንብተው እዚህ ይደርሳሉ። በጣም ደክሟቸው ስለነበር ባይደክማቸውም ሜዳው ተኙብኝ ስለሚል ከና አሽከሮቻቸው በጀርባቸው ተንጋለው አቤቱ ፈረሴን ካስገኘህልኝ የተገኘበት ቦታ ላይ አንድ ደብር እደብራለሁ ብለው ወደ አንጋጠጡበት ሰማይ ስለት ይሳላሉ። ፈጣሪም ጸሎታቸውን ወዲያው ሰምቶ አሁን የሸበሉ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ከሚገኝበት ቦታ አካባቢ የሚያውቁትን ፈረሳቸውን ድምፅ አሰማቸው። ፈጥነው የፈረሱ ድምፅ ወደ ተሰማበት ሲገሰግሱ ያ የሚወዱት ፈረሳቸው ሳር እየጋጠ አገኙት። ተንደርድረው እንደ ሰው አንገቱ ላይ ሲጠመጠሙበት ደረታቸው አካባቢ አንዳች ነገር ይቆረቁራቸዋል። ቀና ሲሉ የፈረሱ አንገት ላይ የተጠቀለለ የብራና ወረቀት ይመለከታሉ። ከአሽከሮቻቸው አንዱን ጠርተው ብራናው ተፈቶ እንዲነበብ ሲያደርጉ ፈረሱም ይሆል ሜዳውም ይሆል የሚል ብቻ ነበር። ብራናው ላይ የተገኘው ጽሑፍ በቃላቸው መሰረት የአቡነ ገብረ መንፈስ ቅዱስን ቤተክርስቲያን ታሪክ አሳንጸው አሽከሮቻቸውን በቤተክርስቲያኑ ዙሪያ አስፍረው ቦታውን ሜዳ ብዬ ሰይሜዋለሁ ብለው ባልመጡበት ፈረሳቸው ወደ መጡበት ተመለሱ ይባላል። ይሄ ነው እንግዲህ የሰፈሪ አመሰራረት። ታዲያ የአለቃ ሸበል አሽከሮች ገሚሱ ሙስሊም ገሚሱ ክርስቲያን ስለነበሩ ሙስሊሞቹ ቤተክርስቲያኑ አጠገብ መስጊድ እንስራ ብለው ክርስቲያኖችን ጠየቁ። ክርስቲያኖችም ስሩ ብለው ፈቀዱላቸው። ነገር ግን የአለቃ ሸበል ታማኝ አሽከር የነበረ አልፈኪ የተባለ አንድ ሙስሊም ይህ የጌቶች መታሰቢያ ሆኖ ይቆይ፣ ወዲያ ማዶ ሌላ ከአምላክም ከሰውም የምንገናኝበት መስጂድና አንድ የጅብሪል ቤተክርስቲያንና አንጽ የሚል ሐሳብ አቀረቡ። በሐሳባቸው ሁሉም ተስማሙ። በአንድ አጥር ውስጥ አንድ ቤተክርስቲያንና አንድ መስጂድ ገነቡ። አሁን ድረስ የጥሩሳው ገብርኤልና የአልፈኪ መስጊድ ተብለው ይጠራሉ። እዚህ የሰለጠኑ ሀገሮች የሚቀኑበት ሰፈር ውስጥ ነው እንግዲህ ተወልጄ ተምሬ ያደግኩት። ዛሬ ላይ ስልጣኔውም ሃይማኖቱም ያልገባቸው ተምረናል ሰልጥነናል የሚሉ ሰዎች በአንድ ቅጥር ውስጥ የነበሩትን አልፈኪ መስጊድና ጥሩሳው ገብርኤልን መሃል ለመሃል በግንብ አጥረው ለሁለት ከፍለዋቸው ሳይ ሳቅና እንባ ይቀላቅሉብኛል። በእነሱ ቤት ለይታቸው ልቧቸው ውልቋል። ልበቢሶች በእነሱ ቤት ያለነሱ አዋቂ የለም። ሲያስቁ ሲያሳዝኑ፣ የእውነቴን ነው። ሰው ከሰው የሚገናኝበትን መንገድ አጥሮ ከአላህና ከእግዚአብሔር እገናኛለሁ ብሎ የሚያስብ ሰው ያስቀኛልም ያሳዝነኛልም። ታሪክ በፍቅር የኳለንን ኩል በጥላቻ ተመልክተው ጥላሸት ነው እያሉ ለሚሰብኩ ታዝንላቸዋለሁ፣ እስቅባቸዋለሁ። ጥላቻን ይዞ ጀነት የሚገባ እንደሌለ የሰማሁት እዚሁ መስጂድ ነው። ጥላቻን ይዞ መንግስተ ሰማያትን መውረስ እንደማይቻል የሰማሁት እዚሁ ቤተክርስቲያን ነው። በፍቅር መሰረት ላይ ጥላቻን የገነባችሁ ሁሉ ዳይ ወደ ሲኦል ሂዱ፣ ወደ ገሃነመ እሳት። እኛ ወደ ፍቅር እንመለሳለን። ወላሂ እግዚአብሔር